ወጣት ግርማ ወደ ሊቢያ ከሄደ ገና 11 ወሩ ነው። ሊቢያ በደረሰ በ3ኛው ወሩ ነው ለእስር የተዳረገው። ግርማ በማህበራዊ ድረገጽ አማካኝነት ከኢፌዴሪ ውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም ጋር በፈጠረው ግንኙነትና መንግስት ባደረገው ጥረት ለሀገሩ በቅቷል። እኔ ከልብ ነው የማመሰግነው። ከልብ የኢትዮጵያ መንግስት ያደረገልን ነገር ከልብ ነው እንጂ በንግግር ያጥረኛል። ከዛ ሁሉ ነገር በዚህ ቅርብ ቀን መውጣቱ በጣም የሚደነቅ ነው ያስባለሁ። የኢትዮጵያ መንግስት ከሱዳን ከግብጽና ከሊቢያ ጋር በመተባበር በሊቢያ በአስቸጋሪ ሁኔታ ውስጥ የነበሩ ኢትዮጵያውያን ወደ ሀገር የመመለሱን ስራ አጠናክሮ ቀጥሏል። ከትናንት በስቲያ 11 ኢትዮጵያውያን በካርቱም በኩል አዲስ አበባ የገቡ ሲሆን እነሆ በዛሬው ዕለትም 30 የሚደርሱ ኢትዮጵያውያን በግብጽ በኩል አዲስ አበባ ገብተዋል። የወጣት ግርማ በማህበራዊ ድረገጽ ከውጭ ጉዳይ ሚኒስትሩ ጋር መገናኘት ለሌሎች ኢትዮጵያውያን መውጣትም ትልቅ አስተዋጽኦ አበርክቷል። በሊቢያ እስር ቤቶች ቆይተው መንግስት ከሱዳን ከግብጽና ከሊቢያ የስራ ኃላፊዎች ጋር በጋራ ባካሄደው የተቀናጀ ጥረት ወደ ሀገራቸው የተመለሱት ኢትዮጵያውያን ሊቢያ የነበሩበትን ህይወት እንዲህ ይገልጹታል። የተያዝንበት በወረቀት ነው። ወረቀት የለንም ማለት አስገቡን፣ ዛሬ ነገ ትለቀቃላችሁ ይላል። የሆነ ጨውጨው የሚለው አለ። ከሐማም ውስጥ ነው የሚገባ። ሐማም ማለት ደግሞ በአረብኛ ሽንት ቤት ማለት ነው። ከሽንት ቤት ውስጥ ነው ውሃ የሚመጣልሽ። አብዝተሽ ከተጠጣሽ ራሱ ትገረፊያለሽ። በጣም ለሰው ልጅ የማይደረግ ነገር ነበር የሚያደርጉልን። ገባሽ አይደለ? የኔ ብዙም ሁማኒቲ የላቸውም። ለሰው አያስቡም፣ አያጨነቁም። እስር ቤት ውስጥ በጣም ብዙ ስቃይ ነበረ። እንደውም እኛ ተይዘን የነበርነው ቦታ ምንም አናቅም ነበር። አይሲ ሆኑ ጄሲ ሆኑ ምን ሆኑ አናቅም ነበር። መጨረሻ ላይ ነበር ከውጭ ጉዳይ ሚኒስቴሩ ጋር ከተገናኘ በኋላ ነው መንግስት እጅ መኖራቸው ራሱ ያወቅነው። መንግስት ወደ ሀገራቸው እንዲመለሱ ላደረገው ጥረት ምስጋናቸውን ያቀረቡት ከሊቢያ ተመላሽ ኢትዮጵያውያንም ስደት በእኛ ይብቃ ብለዋል። ታልፎ ነገር በተለይ ወደ ሊቢያ እንዳይሄዱ እና ያው እዚህ ሆኖ ማንኛውም ሰው ሊረዳ አይችልም። እዛ ያለ ስቃይ ደግሞ ያው የውስጣችን ራሱ በቃል መግለጽ አንችልም። በጣም ብዙ ስቃይ አለ፣ መገደል አለ። የታረዱ ነው የታወቀ እንጂ ብዙ ሰው መንገድ ላይ እንደፈለጉ ይገላሉ፣ እንደፈለጉ ይመታሉ፣ የፈለጉ ነገር ያደርጋሉ። በኢትዮጵያ በሱዳንና በግብጽ መካከል በመርህ ተጠቃሚነት ላይ የተመሰረተ የተጠናከረ ግንኙነት መኖሩን የሚናገሩት የኢፌዴሪ የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም ኢትዮጵያውያንን ወደ ሀገር ለመመለስ በተደረገው ጥረት የወዳጅ ሀገራት እገዛ አስተዋጽኦ ማበርከቱን ተናግረዋል። በዚህ ኦፕሬሽን ቅድም እንዳልኩት የግብጽ፣ የሱዳን፣ የሊቢያ መንግስታት አግዘው ነው